አልወደኩም በፈራሁት ላይ የኔ ኢየሱስ አይኖቼን ሲያይ ከእናት ከአባት ከወዳጅ ይልቅ ከልሎኛል ክፉ ላይ እንዳልወድቅ ዞር አረገው ከፊቴ አይገርምም? ይህ ነበር ሕይወቴ ብርሃን መስሎ ሲታየኝ የነበረው እስከ ቅርብ ጊዜ ድረስ በእኔ ነግሶ የታየው ሕይወቴ ጠፍታ ከእግሩ ስር ጨለማን ወዳ ስትከስር ድንገት ይህን ሰማው ብርሃን ወደ ዓለም መጣ። ሰዎች ግን ስራቸው ክፉ ስለሆነ ከብርሃን ይልቅ ጨለማን ወደዱ። ክፉ ነገር የሚያደርግ ሁሉ ብርሃንን ይጠላል፣ ክፉ ስራውም እንዳይጋለጥበት ወደ ብርሃን አይወጣም። አይገርምም? እኔም አንዱ ነበርኩ። ከብርሃን ይልቅ ጨለማን፣ ከዘላለም ይልቅ ጊዜያዊው፣ ከኢየሱስ ይልቅ ሰይጣንን መርጬ ኖርኩ። አሁን ግን ድኛለሁ፣ በልጁ አምኜ ሕይወትን አግኝቻለሁ። ጨለማን ትቼ ይኸው በብርሃን አለሁ። ምርጬን ቀይሬአለሁ፣ እይታዬን ለውጫለሁ። የእግዚአብሔር ቃል እንዲህ ይላል፣ ያዩ ዘንድ ዓይን አላቸው እነርሱም አያዩም፣ ይሰሙ ዘንድ ጆሮ አላቸው እነርሱም አይሰሙም። ዓይኖችን ካለማየት ጆሮችን ደግሞ ካለመስማት መልሳቸው። ካንተ አይበልጥም ይሰጠኝ እኔ እኮ ራሴ ያንተ ንብረት ነኝ። ካንተ አይበልጥም ይሰጠኝ እኔ እኮ ራሴ ያንተ ንብረት ነኝ። እሰዋዋለሁ ዛሬ ፍቅር አምጣው ካልካንት ከፈለክ ልዩ መዓዛ አለው ይሁንልህ ኢየሱስ በደስታ ዛሬም ልሰዋልህ። ይቅር አንተ ልደበት ይላል